ጉዳዮች ተነስተዋል። አሁን ያልከው የአፍሪካ ቀንድ ሁኔታ ከጊዜ ወደ ጊዜ ነገሮች እየተቀያየሩ ነው። አሰላለፎች እየታዩ ነው። እንደዚሁም የተለያዩ በርቀት የሚገኙ ሀገራትም ጭምር ሚና ጎራ ለይተው አንዳንድ ነገሮች እንቅስቃሴዎችን እያደረጉ እንዳለ እየታየ ነው። በአጠቃላይ ምስራቅ አፍሪካ ላይ አዲስ አሰላለፍ ይሁን የነበረ ከእንደገና የተንቀሳቀሰ በአጠቃላይ የሆነ ፍትጊያ አለ፣ የሆነ ፍጥጫ አለ። ከዛ አንፃር ፕሬዝዳንቱ ያነሷቸው ነገሮች ምንድን ናቸው? ፕሬዝዳንት ኢሳያስ አፈወርቂ እንግዲህ አድረስ ለማድረግ የፈለገው ሁለት ትላልቅ አጀንዳዎች ናቸው። አንደኛ ምስራቅ አፍሪካ ውስጥ ሰላም ምንም ምርጫ የማይሰጠውና ወደው የፈልገ ብቻ ሳይሆን ተገደ ልትገባበት ያለብህ መሆኑንና ከሰላም እጦት በስተጀርባ ያለውን የሶማልን እንደዚሁም ደግሞ የሱዳንን ወቅታዊ ሁኔታ የገለጸበት አካባቢ አለ። ከዛም አልፎ ኢትዮጵያ ውስጥ ያለ ትግራይ ውስጥ፣ አማራ ክልል፣ ኦሮሚያ ክልል ውስጥ ያለ የሰላም እጦት የገለጸበት መንገድ አለ። እንደዚሁም በኢትዮጵያና በኤርትራ ሱዳን እርስ በርሱ ሱዳን እዛ አካባቢ ስላለ ሁኔታ በሰላም። ሁለተኛው ነገር ደግሞ ከውጭ ወይ ደግሞ ከሩቅ እንዳልከው ኢስት አፍሪካ ውስጥ የሚደረጉ ማንኛውም አይነት እንቅስቃሴዎች በተለይ በዚህ ሰዓት የኢስት አፍሪካ ወይ ደግሞ የምስራቅ አፍሪካ ሀገራት ፍላጎትና አጀንዳ አለመሆኑና ምስራቅ አፍሪካ ውስጥ ባሉ ስፔሲፊክስን ጠቅሶ ወይ ደግሞ አገር ጠቅሶ ኢትዮጵያ ውስጥ ያለ ፕሮስፐሪቲን በለው ብልጽግናን በለው አገልጋይን በለው ተላላኪን በለው ለማኝን በለው አገልጋይ የሆነበትና ቀጠናውን አካባቢውን ለማተራመስ የሚሄድበት የሚከተለው መንገድ ሁሉንም እዛ አካባቢ ያሉ እንደማይጠቅም መጨረሻ ላይ ፕሮስፐሪቲ ወይ ደግሞ ብልጽግናን ራሱ ሊጠቅም በማይችል መልኩ ህዝቡንም አገሪቱንም ሊጠቅም በማይችል መልኩ እየተከተለ ያለውን ሁኔታ መቆም እንዳለበት ለናቆመው ደግሞ በማንኛውም አይነት መልክ መረባረብ ያለበት ህዝቡም መንግስታቱም መሆኑን የገለጸበት አጋጣሚ ነው። አብይም በተመለከተ ፕሬዝዳንት ኢሳያስ ምንድን ያሉት? አንድ ሁለት ሶስት ቃላትን እንደው ጠቅሰው ነው አብይ አህመድን የገለጹበትና እስቲ ምንድን ያሉት? ከዚህ አንፃር ፕሬዝዳንት ኢሳያስ አፈወርቂ የተናገራቸው ሰነፍ የከሰረ ወይ ደግሞ ነዳይ ብሎ የገለጸው ፈሪ እንደገና ደግሞ ስግብግብ ቅሉላው ደምርሕ ሰብ ሰነፍ ጥራይ ሰነፍ ነዳይ ፈራህ ስሱዕ ሰነፍ ይልካሕዘ ነዳይ ይልካሕሰብ ፈራህ በል ስሱዕ ቃል ኩሉ ቃ ስሱዕ እዚህን እንተንቀልድ መግለጽና እዚህ እንተኣኻትነ ዝበሃል ዘላ ሕጂ ዓድም ኣብ ቆይቁይ ተኣቱ ከምዚ ኢሎም ከምዚ ኢሎምን ከምዚ ኢሎም ኣውፅኦም ንሕና ከምዚ ኢልና ኣለና ከምዚ ኢልና ወልፊ ናይ ነዳያት እዩ፣ ወልፊ ናይ ስሱዓት እዩ፣ ወልፊ ናይ ፈራሃት እዩ፣ ወልፊ ናይ ሰነፋት እና እነዚህን አራት ቃላት ጠቅለል ባለ መልኩ ሰነፍ ነዳይ ወይ ደግሞ የከሰረ ፈሪ መጨረሻ ላይ ደግሞ ስግብግብ ስስታም ብሎ የገለጸበት ከዛም አልፎ ደግሞ ፕሮስፐሪቲን በለው ብልጽግናን በለው የፈለግን ነገር የፈለገ ስም መስጠት ይችላሉ። ኢትዮጵያ ውስጥ ያለው ወይ ደግሞ ኢትዮጵያ ውስጥ ያለው ገዢ ፓርቲ የድሩዬዎች ስብስብ እና በማንኛውም አይነት መልክ ለሰላም ወይ ደግሞ የሁለቱን ሀገር ህዝቦች የሁለቱን ሀገር መልካም ግንኙነት ተጀምሮ የነበረው እና ያለው ማሻገር የማይፈልግ እና ጧት እየመጣ መፈከር ጧት እየመጣ እንወራለን ጧት እየመጣ ለጦርነት ተዘጋጅተናል የሚል በጣም የፈሪዎችና የሰነፎች አይነት የስግብግብ የሆኑ ስብስቦች ያለበት የድሩዬ አይነት የመንጋ አይነት ስብስብ ያለበት ነው የሚለው። ለምንድን ነው ጦርነቱ የሚያስፈልገው? ድሮን አምጥተናል ብለ መፈከሩስ ምን ለማለት ነው? ያን ድሮንስ ማን ነው እየሰጠ ያለው? ለምን ዓላማ ነው? ኢትዮጵያ ውስጥ የታወጀው ኢትዮጵያ ውስጥ ያለ ጦርነት ኦሮሞ ክልል ይሁን አማራ ክልል ይሁን ሌላ ቦታ ያለ አንሶ በእኛ ላይም ማለቂያ የሌለው ጦርነት ታውጇል። ያስፈልጋል ወይ? እና እንደዚህ አይነት
የድሩዬዎች የጦርነትን በለው የስድብን በለው የንካ ሰላምታ ሰጣ ገባ አይነት መታደም አንፈልግም እና አሁንም ይሄን የግዴታ ስለሆነ እንጂ መናገር ስላለብን ወይ ደግሞ አስፈላጊ ስለሆነ አይደለም። እንደ ዜናም እንደ ጥያቄም ባይመጣ በጣም ደስ ይለኝ ነበር ነው እንዲያውም ያለው። ምክንያቱም ጥቅምም የለውም ነው ያለው። ጥቅምም የለውም እንዲያውም ሲመስል ድሮ በሰባዎቹ አንድ አበይ ሳሊህ የሚባሉ ሰው ነበሩና ብዙ ጊዜ ሰይጣን ወይ ደግሞ መጥፎ ሰው ለክርክር ብሎም ለጠብ ብሎም ሻይን ጠጣ ቡናን ጠጣ ብሎ ይጋብዛልና የዛን ሰው ምንነት በሚገባ ካወቀው አይ ስራለኝና ሲጨርስ ደርስበታለሁ ሻዩን ጠጣበታለን ብለ ማለፍ አለብን ያለውና ይሁን እየሄደ ያለው ኢትዮጵያ ውስጥም በኢትዮጵያ ባለስልጣናት በኩል ወይ ደግሞ በብልጽግና ባለስልጣናት በኩል ወደ ኤርትራም ኢትዮጵያ ውስጥም እዛ አካባቢ የሚሄዱ ያሉ ወደ ሱዳንም የገለጸው ነገር አለ። በኢትዮጵያ በኩል አድርገ የሚገባ የጦር መሳሪያ ወደ ሱዳን የገለጸበት አለና እንደዚህ አይነት የስግብግብ ወይ ደግሞ የፈሪዎች ወይ ደግሞ የከሰሩ በፖለቲካ የከሰሩ ሰዎች የሚጋብዙትን አይነት ጦርነት ውስጥ መግባት አንፈልግም። ይህን ስንል ግን ይላል አንደርላይን ያደረገው ይህን ስንል ግን ራሳችንን ለመከላከልና ጦርነት በሚመጣበት ሰዓት ጦርነት ውስጥ ለመግባት ምንም ኮሌጅ ሄደን የተማርነው አይደለም። ኮሌጅ ሄደን መማርም አይጠበቅብንም። በተግባር በህይወት ያለን ሰዎች ጦርነትን አልፈን የመጣን ሰዎች ነንና እንደዚህ አይነት ግርግር ውስጥ ለምንድነው መታደምና ማደም መጋበዝና መጋበዝ የሚፈለገው ለማንስ ጥቅም ነው ብሎ ክሊር በሆነ መልክ የገለጸበት ነውና አንዳንዴ ካለፉት 5-6 ወራት ሳየው ለመጀመሪያ ጊዜ ግልጽ በሆነ መልክ ከኤርትራ ከፍተኛ ባለስልጣን ወይ ደግሞ ከሀገሪቱ መሪ ለመጀመሪያ ጊዜ ለብልጽግና ባለስልጣናት ወይ ለብልጽግና ሰዎች እየወጡ እንደነ ዶክተር ጌዲዮን ጢሞቴዎስ እንደነ ብርሃኑ ጁላ እንደነ ዲና ሙፍቲ በዱላ ገመዳ የመሳሰሉ ለሚሰጡት የአንድን ሀገር ክብር የአንድን ሀገር ህዝብ የአንድን ሀገር መንግስት በሚነካ መልኩ ለሚናገሩት መልስ ለመጀመሪያ ጊዜ የተሰጠ ትልቅ መልስ ሆኖ ይሰማኛል እኔና ተገቢ መልስ ነው ማለት እንችላለን። በዚህ አጋጣሚ እንደው አክሊሉ እነዚህ 4 ቃላት ናቸው። ሰነፍ፣ የከሰረ፣ ፈሪ፣ ስስታም ሲሉ ገልጸዋልና ምናልባት በእያንዳንዱ መገለጫ ነበረው። ሰነፍ ሲባል፣ የከሰረ ሲባል፣ ፈሪ ሲባል፣ ስስታምም ሲባል ከሆኑ መገለጫዎች ጋር ነው ወይስ ምን ለማመልከት ፈልገው ነው? በዝርዝር የተናገሩት ነገር አለ? ሙሉ ለሙሉ በዝርዝር የተናገረው ነገር ባይኖር አንዳንድ ነገሮችን አያይዞም ለምሳሌ ከዩናይትድ አረብ ኤምሬትስ ፍርፋሪ ወይ ደግሞ ልቅምቃሚ ወይ ደግሞ በልመና ጦርነት ውስጥ መግባት የሚፈልግ መንግስት ያለበት ስንኛ አለ። ከዛም አልፎ ደግሞ የከሰረ ያለው ወይ ደግሞ ነዳይ ያለው ለምሳሌ የባህር በርን ብንወስድ የተደረገው ቅስቀሳ በሙሉ አብዛኛው የኢትዮጵያ ህዝብ የገባው ይመስላል። ወደ እንደዚህ አይነት ጦርነት ውስጥ መግባትም አልፈለገም። ክሳራ ነው። ክሳራው በሌላው መልኩ ደግሞ ኢትዮጵያ በዚህ ሰዓት ያላት የዲፕሎማሲ ገጽታ ወይ ደግሞ የዲፕሎማሲ ኢንፍሉዌንስ የመፍጠር አቅም ኢስት አፍሪካ ውስጥ እንበለው በዓለም ደረጃ ከዚህ በፊት ከነበሩ መሪዎች ጋር ስታነጻጽረው በጣም የክሳራ ወይ ደግሞ የከሰረበት አይነት አካሄድ ነው። ሌላው በትግርኛ ፈራህ 10 በትሩ የሚባል አባባል አለ which means ፈሪ 10 በትር አለው ይባላልና ዶክተር አብይ አህመድ ወይ ደግሞ የብልጽግና ባለስልጣናት በጣም ብዙ ጊዜ ደጋግመው ድሮን አምጥተናል፣ ታንክ አምጥተናል፣ ዘመናዊ ታጥቀናል እና ሁሉ የማስፈራሪያ ቃላት ከፈሪ ሰው ብቻ ወይ ደግሞ ከፈሪ መንግስት የሚመጣ አነጋገር ነው። ላለፉት 2-3 ወራት ባለሳሳት የጀነራል ሐመድ ደጋሎ ወይ ደግሞ የሕሜቲ ጀነራል ለዛውም እየሸሹ የሽምቅ ጦርነት ውስጥ ሆነው ፖርት ሱዳንንና አስመራን በድሮን ሊደበድቡ ተዘጋጅተዋል ይባላል። ፖርት ሱዳን ላይ ደግሞ ሲደበድቡ ነበር በድሮን እና እነዚህ ሰዎች ይህን ነገር ማድረግ ከቻሉ እንደ ኤርትራ መንግስት ወይ ደግሞ እንደ ኤርትራ አቅም ኢትዮጵያ ውስጥ ያለው አይነት ድሮኖችን የማንታጠቅበት ምክንያት ምን ማለት ነው?
ዶክተር አብይ አህመድ ወይ ደግሞ ብልጽግና ወይ ኢትዮጵያ ብቻ ነች እዛ አካባቢ ድሮን መያዝ የተፈቀደላት ለማለት ነው ወይ? እና ፈሪ የሚለው ቃል ከዚህ የመነጨ ነው። አያስፈልግም፣ ይህን ይዘናል፣ ይህን አለን፣ በዚህ እንመጣለን፣ በዚህ እንወጋለን፣ በዚህ እንወራለን የፈሪዎች አነጋገር ነውና አያስፈልግም ለማለት ነው። ስስታም የሚባለው ጠቀስ ያደረጋቸው ነገሮች አሉ። ሶማሌላንድ ላይ የኢትዮጵያ መንግስት የተከተለው ከሶማል ጋር የገባው አጣብቂኝ ከጅቡቲ ጋር ከትላንት ወዲያ ዶክተር አብይ አህመድ ጅቡቲ እስኪሄድ ድረስ የነበረው ሁኔታ እና እዛ አካባቢ ከሱዳንም ጋር ያለው የዲፕሎማሲ ሁኔታ ከኤርትራ መንግስት ጋርም የገባበት ሁኔታ የስግብግብነት ነው። ሁሉንም ልግዛ ወይ ሁሉንም በእጄ ላስገባ ወይ ሁሉም ድርሻዬ ነው የሚል አካሄድ ውስጥ ነው የገባውና እነዚህን ነገሮች ቃል በቃል ባይተነትንም በኢንተርቪው ውስጥ ያካተተበት ሁኔታ ነው። ሰነፍ የምትለዋ ደግሞ አትሊስት ሰነፍ ሰው ይሉኝታ ቢስ ትላንትን ልክ አንገት እንደሌለው አዝሮ እንደማያይ ሰው የማያይበት ሁኔታ ሰነፍ ሰው ነው። ሰነፍ ሰው ለከፈልክለት ዋጋ ለሰጠው መልካም ክብር ተገቢውን ክብር መመለስ የማይችል ከሆነ ሰነፍ ሰው ነው። አሁን ዩናይትድ አረብ ኤምሬት አይደለም ዶክተር አህመድን ከኢህአዴግ ወይ ደግሞ ከወያኔዎች ጦርነት የገላገለው በፍጹም። ኢትዮጵያ ውስጥ ያሉ ድሮኖች አይደሉም የገላገሉት። ድሮን አንድ ነገር ማድረግ ይችላል፣ ግን እንደ ታጋይ እንደ ወታደር መሬት ውስጥ ወርዶ ደግሞ ድልን ይጎናጸፋል ማለት አይደለም። እንደዛ ቢሆን የዩክሬንና የራሽያ ሌሎች ጦርነቶች ባለቁ ነበር፣ አያልቅም። እና እነዚህን ነገሮች ለመግለጽ የዶክተር አብይ አህመድ ወይ ብልጽግና መንግስት የገባባቸው ሁኔታዎችና መንገዶችን የክህደት አይነቱን ለመግለጽ ሰነፍ ሰው በቃ ክብር የሌለው ሰው ትናንት ምን ነበር? ከነዚህ ሰዎች ጋር ምን ተባብለን ነበር? ኤርትራንም ሆነ የኤርትራን መንግስት ለመግለጽ ያወጣቸው የነበሩ ቃላቶች በሙሉ በአንድ ጊዜ ተደምስሰዋል። የደመሰሰው ደግሞ በኤርትራ መንግስት በኩል ሳይሆን በኢትዮጵያ መንግስት በኩል ነው። ያም አልፎ ደግሞ ላለፉት 6 ወራት ይነገሩ የነበሩ ሁሉ አይነት ከአንድ ትልቅ መንግስት መሪ የማጠብቃቸው ዶክተር አቶ ዲና ሙፍቲ ወይ አምባሳደር ዲና ሙፍቲ በህዳሴ ምርቃት ጊዜ ይናገሩ የነበረ አነጋገር፣ በቀደም ከገና በዓል ጋር ይናገሩ የነበረ አነጋገር ቶታሊ ስለ አንድ ሀገር ክብር፣ ስለ አንድ ሀገር ሉዓላዊነት፣ ስለ አንድ ሀገር ህዝብ ክብር በማይመጥን መልክ ያንን ለመግለጽ ያ ደግሞ ከመሪ ነው እና ያንን ለመግለጽ ሰነፍ የከሰረ ወይ ነዳይ መጨረሻ ላይ ፈሪ እንደገና ስስታም ሁሉንም ነገር የሚመኝ በሁሉም ነገር ላይ የበላይ ሆነ የመታየት ግን ተግባር ላይ የሌለ ለመግለጽ ፈሪ ብሎ አራቱን ቃላት በመግለጽ መድገሙ ማያስፈልገንም ግን ማወቅ ደግሞ እንዳለባቸው ለመግለጽ የተጠቀመበት ቃል ነው ፕሬዝዳንት ኢሳያስ አፈወርቂ። አክሊሉ እንግዲህ ሌሎች ወቅታዊ ሁኔታ አንጻር ምንድነው በፕሬዝዳንቱ ያነሱት? ለምሳሌ በአብይ አህመድ ጀነራሎችም ሆነ በተለያዩ ባለስልጣናት የጦርነት ፍላጎት እንዳለ በኃይል ነገሮችን ለመፍታት እንደሚችሉ በቅርቡም ሜጀር ጀነራል ተሾመ ገመቹ የተባሉ የመከላከያ የውጭ ጉዳይ ኃላፊ ናቸው። እሳቸው ያሉት እንግዲህ ህዝቡን ተዘጋጅም እንደማለት ነው። ጨርሰናል፣ ሁሉ ነገር በኃይል ለመያዝ ይሁን ለምን እንደሆነ ተዘጋጅ የሚል ጥሪ የሚያደርጉበት ነው። በኤርትራ በኩል ፕሬዝዳንቱ ያነሱት ነገር አለ። ስለዚህ ጦርነትን በተመለከተ ይመጣል ብለዋል። ጦርነቱ ሊካሄድ የሚችልበት ሁኔታ ወይም ደግሞ ከዛ ጋር በተያያዘ ሁኔታ ያነሱት ነገር አለ ስለ ቀጣዩ የሁለቱ ሀገራት ፍጥጫ። ስለ ፍጥጫ ወይ ስለ ጦርነቱ ሳይሆን በግልጽ የተናገረው አለ ፕሬዝዳንት ኢሳያስ አፈወርቂ ከኢትዮጵያ ህዝብ ጋርና ከኢትዮጵያ ጋር ሊኖረን የሚገባ ግንኙነት ልክ ተስፋ አድርገን ጀምረነው በነበረ የ2018 እና ቀጥሎ ለ2-3 ዓመት የሄዱ ሂደቶችን ነው የምንፈልግ ነው ያለውና በማንኛውም አይነት መልክ እነሱ ወደ ሚጋብዙን ጦርነት ይሁን ጥላቻ ይሁን ሌላ ነገር መግባት አንፈልግም ነው በግልጽ የተናገረው። በማንኛውም አይነት መልክ የእብደት ወይ ደግሞ የዱርዬዎች ስብስብ አይነት አካሄድ እነሱ የሚሄዱትን አይነት ቃል በቃል ነው ያለው አንፈልግም። እና ይሄን ስንል ግን ገፍቶ ለሚመጣ በማንኛውም መልኩ ማለት ነው ያው እንደነሱ ኮሌጅ ነን አይደለ ጦርነት የተማርነው ወይ ጦርነት ያወቅነው ጦርነት ውስጥ